ብዙዎቻችሁ በቴሌግራም ሀክ በመደረግ ተቸግራችኋል። ይህ ለምንድን ነው የሚሆነው? ብዙዎቻችሁ በተለይ ትልቅ ደረጃ ያላችሁ ነጋዴዎች፣ እንዲሁም ትልቅ የመንግስት ቦታ ላይ ያሉ ሰዎች የቴሌግራም አካውንታቸው ሀክ በመደረግ በእነሱ የቴሌግራም አካውንት እነሱ እንዳወሩ የተደረገ ከብዙ ሰዎች ገንዘብ ማጭበርበሮች እየተከሰቱ ይገኛሉ። እነዚህ የቴሌግራም አካውንቶች እንዴት ነው ሀክ ሊደረጉ የሚችሉት? መፍትሄውስ ምንድን ነው? ምን ማድረግ ይኖርብናል? ቴሌግራም ስንጠቀም ቴሌግራማችን እንዴት አድርገን ሴኩር ማድረግ እንችላለን የሚለውን ነገር አብረን የምናይ ይሆናል። እስከ ቪዲዮ መጨረሻ ከኔ ጋር ቆዩ። ለቴሌግራማችሁ ጥሩ መፍትሄ ታገኛላችሁ። ይህ ወሳኝ የሆነ የቴሌግራም ሴቲንግ ነው። ወደ ቴሌግራም አካውንታችን እንገባለን። ቴሌግራም አካውንታችን ስገባ ከስር በኩል እንደምትመለከቱት ሴቲንግ የምትላለች። ሴቲንግ የምትላን ካለን ወርታች እናረጋለን። ወርታች ስናረገው ፕራይቬሲ ኤንድ ሴኩሪቲ የሚል እንፈልጋለን። ከላይ ሁለተኛ ላይ ያለው ፕራይቬሲ ኤንድ ሴኩሪቲ የምትለዋን እሷን እነካታለን። እሷን ነክተን ስንገባ እዚህ ጋር ወደ 6 አማራጭ ይመጣልናል። 2 ስቴፕ ቬሪፊኬሽን የሚለው እሱ ውስጥ ነው የምንገባው። ፓስኮርድ ሉክ ማድረግ እንችላለን፣ ፓስኬን ሉክ ማድረግ እንችላለን። እኛ ግን አሁን ለዛሬ 2 ስቴፕ ቬሪፊኬሽን የሚለውን እሱን እናስተካክላለን። ሴት ፓስወርድ የምትለዋን ከስር በኩል ያለችው እሷን እንነካታለን። እሷን ስነካት እንደዚህ ለእናንተ ነው እንደዚህ ጠቁሮ የሚታያችሁ፣ ምክንያቱም ሪካርድ ማድረግ ስለማይቻል ነው። እዚህ ጋር ፓስወርዴን አስገባለሁ። እኔ አሁን ፓስወርዴን እያስገባሁ ነው። እናንተም ፓስወርዳችሁን አስገቡ። ይሄ የጠቆረው ለእናንተ አይታያችሁም፣ ራሱ ቴሌግራም ነው ሪካርድ እንዳይደረግ ያደረገው። ስለዚህ እዚህ ጋር ፓስወርድ ሂንት እናስገባለን። ፓስወርዳችንን ብንረሳው እንኳን በዚህ ቃል አስታውሰን ፓስወርዳችንን ማግኘት እንችላለን ማለት ነው። ይሄ ፓስወርዳችንን ብንረሳ የምናስታውሰው ቃልን ነው የጠየቀን። እስኪፕ ማለት ትችላላችሁ። ዋናው እዚች ጋር ነው። ለቴሌግራማችን ዋናው ጠበቃ የሚቆምልን ኢሜል ነው። ስለዚህ እዚች ጋር ኢሜል እናስገባለን ማለት ነው። አንድ ሰው ቴሌግራማችሁን ሀክ ቢያደርግባችሁ ነገር ግን ኢሜላችሁን ሀክ ሊያደርገው ስለሚችል ቴሌግራማችሁ ላይ ቀጥታ መግባት አይችልም። ምክንያቱም የኢሜል ቬሪፊኬሽን ስለሚጠይቀው። ከዛ ኢሜላችንን ስናስገባ እንደዚህ ይመጣልናል። ኢሜላችን ላይ እንሄድና ኮዱን ይዘን እንመጣለን ማለት ነው። ኢሜል ላይ ገብተን ሪፍሬሽ ስናደርገው ያው እንደምትመለከቱት ቴሌግራም ልኮልኛል። 6 ዲጂት ኮድ ነው። እሱን ኮፒ አድርገን ወይም ደግሞ በቃላችን ይዘን ሄደን እዛ ላይ እንሞላዋለን። ከዛ እዚህ ጋር በተን እዚህ ጋር ኮዱን እናስገባለን። አለቀ። ከዛ ሪተርን ቱ ሴቲንግ ብለን እንወጣለን ማለት ነው። በዚህ መልኩ ቴሌግራም አካውንታችሁ ከየትኛው ሰው ጥቃት ትጠብቃላችሁ ማለት ነው። ብዙ ሰዎች ቴሌግራም አካውንት በሆነ መንገድ ሀክ እያደረጉ ከብዙ ሰው ብር እየተቀበሉ ነው። እናንተ ምስለው እያወሩ ተመለከታችሁት። ቴሌግራማችሁን በዚህ መንገድ ጠብቃችሁ ከሌቦች ከአጭበርባሪዎች እንዲሁም ደግሞ ቴሌግራማችሁን ሀክ አድርገው ላልተገባ ነገር ከሚጠቀሙ አካላት ራሳችሁን መጠበቅ እንዲሁም ጓደኞቻችሁን፣ ቤተሰቦቻችሁን መጠበቅ ትችላላችሁ። ይህን ቪዲዮ ሼር መደረግ አለበት ለምትሉት ሰው ጓደኞቻችሁ፣ ቤተሰቦቻችሁ ሼር በማድረግ እንዲጠነቀቁ አድርጉ። እናንተም ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮን ላይክ በማድረግ ከኔ ጋር አብሮነታችሁን አሳዩኝ። በሌላ ቪዲዮ በሌላ መረጃ እስክንገናኝ ቸር ያገናኘን።